በዛሬ ቪዲዮ ደግሞ የማሳያችሁ ምንድነው የፋይዳ አገልግሎቶችን በሙሉ በአንድ አጠቃሎ ስለያዘው አፕሊኬሽን በዚህ ቪዲዮ አሳያችኋለሁ ማለት ነው። ምን አገልግሎቶችን በዚህ አጠቃሎ ይዛል የሚለውን አንድ ባንድ ማሳያችሁ ይሆናል ማለት ነው። ስለዚህ ይሄንን አፕሊኬሽን ለማውረድ የአንድሮይድ ተጠቃሚ ከሆናችሁ ከፕላይ ስቶር ላይ፣ የአይኦኤስ ተጠቃሚ ከሆናችሁ ይሄንን አፕሊኬሽን ለማውረድ የሚያገለግላችሁን ሊንክ በዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። አንድሮይድ ተጠቃሚ ከሆናችሁም አይኦኤስ ተጠቃሚ ከሆናችሁም ሊንኩን አስቀምጥላችኋለሁ። በዛ ገብታችሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ እኔ ስላወረድኩትኝ ወይም ደግሞ ለማውረድ ከፈለጋችሁ ቀጥታ ምንድነው የምታደርጉት? ፕላይ ስቶር ላይ ትገቡና ምንድን ታደርጉታላችሁ? ሰርች ታደርጉታላችሁ። ሰርች ታደርጉት ፋይዳ አይዲ ብላችሁ ሰርች አድርጉት። ፋይዳ አይዲ ብላችሁ ሰርች ስታደርጉት ቀጥታ ምን ያመጣላችኋል? ፋይዳ አይዲ የፋይዳ መታወቂያ ሚለውን ይመጣላችኋል። እዚህ ጋር ኢንስቶል ሚል አለ። ኢንስቶል በሉት። እኔስ ኢንስቶል ስላልሁት ነው ኦፕን የሚለኝ ይመጣልኝ። ስለዚህ ኢንስቶል አድርጋችሁ ከጨረሳችሁ በኋላ ቀጥታ አፕሊኬሽኑን ትከፍቱታላችሁ ማለት ነው። ስለዚህ እኔ እዚህ ጋር አፕሊኬሽኑ ስላለ እውነት እዚህ ጋር አፕሊኬሽኑን ከፍተዋለሁ። ስትከፍቱት ቀጥታ የሚያመጣላችሁ ልክ እንደዚህ ሆኖ ነው ማለት ነው። ሶ ምን ይላችኋል? ሳይን ኢንቱ ዮር ፋይዳ ናሽናል አይዲ ይላችኋል። ፕሊዝ ኢንተር ዮር ፋይዳ አሊያንስ ናምበር ኦር ፋይዳ አይደንቲቲ ናምበር ይላችኋል። ስለዚህ እናንተ ከሁለት አንዱን ታስገቡለታላችሁ ማለት ነው። ስለዚህ እኔ ለምሳሌ የራሴን አስገባለሁ። እዚህ ጋር ፔስት ለዋለሁ። ከዛ ምንድነው የምትሉት? ሴንድ ኦቲፒ ትሉታላችሁ ማለት ነው። ሴንድ ኦቲፒ ትሉታላችሁ። ሎድ ያደርግና ኦቲፒ ቁጥሩን እዚህ ጋር ይልክላችኋል ማለት ነው። እኔ ለምሳሌ 850427 850427 ሳይን ኢን እለዋለሁ እዚህ ጋር። ሶ ልክ ሳይን ኢን አድርጌ ስገባል የራሴን የመታወቂያን መረጃ በሙሉ እዚህ ጋር ያመጣልኛል ማለት ነው። ስለዚህ የራሳችሁን መታወቂያ ሶፍት ኮፒውን ዳውንሎድ አድርጋችሁ ለማያዝ አንደኛ እዚህ ጋር ትገቡና የራሳችሁን መታወቂያ ፉል አይዲ ብላችሁ ይሄንን እየነካችሁ ያንዳንዱን እናንተን መረጃ ቼክ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ስንመለስ ቀጥታ እዚህ ላይ የሚሰጣቸውን አገልግሎቶች በዚህ አፕሊኬሽን ማግኘት የምትችሏቸውን ሰርቪሶች ላሳያችሁ። አንደኛ በሁለቱም በቴሌ በኩልም በፖስታ በኩልም ካርድ ኦርደር ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ለምሳሌ በቴሌ በኩል ካርድ ኦርደር አድርጌ መጀመሪያ ላሳያችሁ። ልክ ይሄንን ስትነኩት ቀጥታ ፋን ቁጥር እንድታስገቡ ወይም ደግሞ ፋይዳ አላያንስ ናምበር ተለዋጭ ቁጥሩ እንድታስገቡ ያዛችኋል። እዚህ ላይ ምን ታደርጉታላችሁ? ፔስት ታደርጉታላችሁ ተለዋጭ ቁጥሩን። ከዛ ፕሮሲድ ትሉታላችሁ። ከዛ እዚህ ጋር ኦቲፒ ይልክላችኋል። ስለዚህ 521789 5217 ነው 1789 ብዬ ኦቲፒውን ቀጥታ ምን አደርገዋለሁ? ቼክ ኦቲፒ ይለዋለሁ ማለት ነው። ቼክ ኦቲፒ ስለው ቀጥታ እዚህ ጋር ላይ ምን ያመጣልኛል? ሪቪው ዮር ዲሞግራፊክ ዴታ ይለኛል። ስለዚህ የራሴን ዳታ ትክክል መሆኑን ምን አደርጋለሁ ማለት ነው? ቼክ አደርገዋለሁ ማለት ነው። እዚህ ጋር ላይ እያንዳንዱን ዳታዬን አይና ኦኬ ትክክል ከሆነ ምን አደርጋለሁ ማለት ነው? ወደ ታች ወርድና እዚህ ጋር በፋይዳ የመታወቂያ ህትመት አገልግሎት የመረጃ ጥበቃ ደንብና ግዴታዎች ተስማምቻለሁ የሚለውን ክሊክ ካደረጋችሁ ቲክ ካደረጋችሁ በኋላ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁ በኋላ እዚህ ጋር ላይ ምን ያመጣላችኋል? የፓኬጅ ታይፖችን ያመጣላችኋል ማለት ነው። ፓኬጅ ታይፖችን እዚህ ጋር ለምሳሌ በ7 ቀን ዴሊቨሪ ከሆነ ለካርድ 2.50 ትከፍላላችሁ። ለሰርቪስ ፊ ደግሞ ምን ያህል 95 ብር ተደምሮ
3.45 ትከፍላላችሁ ማለት ነው። ፕሪሚየም ከሆነ ደግሞ በ2 ቀን የሚደርስ ለሰርቪስ ፊ 3.50 ከዛ ፕሪንቲንግ ሰርቪስ ሁሉም ጋር 2.50 ስለሆነ ተደምሮ 600 ብር በ2 ቀን የሚደርስ ይሆናል። ኤክስፕረስ ከሆነ ደግሞ በ800 ነው። በ6 ሰዓት የሚደርስ መታወቂያ ይሆናል ማለት ነው። ስለዚህ ምን እናደርጋለን? ሴሌክት እንለዋለን የሚመቻችሁን ከዚህ እናንተ የምትፈልጉትን በ7 ቀን እንዲደርሳችሁ ከሆነስ እዚህ ጋር የ3.45ቱን በ2 ቀን እንዲደርሳችሁ ከፈለጋችሁ የ600ውን ከኤክስፕረስ በ6 ሰዓት ውስጥ ተሎ አፋጣኝ ከፈለጋችሁ ደግሞ ይሄንን ትመርጡለታላችሁ። ለእኔ ለምሳሌ ይሄንን ላሳያችሁ። የ800ውን ሴሌክት አድርጉትኝ። ሴሌክትድ ይለኛል። ከዛ ምንድነው የሚያሳየኝ? ሪጂን ያስመርጠኛል። እዚህ ጋር ሪጂኑን እናንተ ያላችሁበትን ሪጂን ከዚህ ውስጥ ትፈልጋላችሁ። ስለዚህ እኔ ለምሳሌ አዲስ አበባ ነው ልበል ወይም ሐዋሳ፣ ከዚህ ውስጥ እናንተ ያላችሁበትን ትመርጣላችሁ። አዲስ አበባ ብዬ እመርጣለሁ። ከዛ ፒክ ዮር ሎኬሽን። ስለዚህ እናንተ ያላችሁበትን ለእናንተ ቅርብ የሆነባችሁ የሆነ ቦታ ትመርጡለታላችሁ ማለት ነው። እዚህ ጋር ላይ ምን ታደርጋላችሁ? እኔ ለምሳሌ 6 ኪሎ አልሁትኝ። ከዛ ፕሮሲድ ዊዝ ቴሌብር፣ በቴሌብር ቀጥታ ምን አደርጋለሁ ማለት ነው። ልክ ፕሮሲድ ለውና ቀጥታ ምን ያደርግልኛል? የቴሌብር ላይ ገብቼ እንድከፍል አደርጋለሁ ማለት ነው። ከዛስ ይሄንን ከጨረስኩ በኋላ ቀጥታ የሚሰጠኝን በዚህ ቀን ወሰድ የሚል ቴክስት ይገባልኛል። በዛ መልኩ ምን ማድረግ ትችላላችሁ? መክፈል ትችላላችሁ ማለት ነው። ከዛ ፖስት ኦፊስም ከሆነ ይሄ እዚህ ጋር ትገባላችሁ። እዚህ ጋር የተለዋጭ ቁጥሩን ታስገባላችሁ። ከዛ ሎጊን ትሉታላችሁ። ሎጊን ካላችሁ በኋላ እዚህ ጋር ኦቲፒ ይልክላችኋል። ኦቲፒው 1821 ኔክስት ትሉታላችሁ ማለት ነው። ልክ እንደዚህ አድርጎ ሎድ አድርጎ ሲጨርስ የእናንተን መረጃ በትክክል ያመጣላችኋል። እዚህ ጋር ላይ እናንተ የምትፈልጉትን ምን ታደርጋላችሁ? በሁሉም ቦታ ላይ ትመርጡለታላችሁ። ለምሳሌ የምትፈልጉት ፕሪሚየም ከሆነ ሪጉላር ከሆነ ልክ ከነዚህ ውስጥ እናንተ ትመርጡና መጀመሪያ ምን ታደርጋላችሁ? ሪጂን ትመርጡለታላችሁ። አዲስ አበባ እያንዳንዱን ትመርጣላችሁ። ከዚህ ሊስት ውስጥ ያለው የት ነው እናንተ ቦታ የሚለውን ማለት ነው። ስለዚህ እኔ ለምሳሌ አንድ ቦታ ዝም ብዬ ሲዳማ ልበል። ከዛ ሴሌክት ለእናንተ ቅርብ የሆነው ፖስት ኦፊስ ከዚህ ሐዋሳ ዞን በለው። ከዛ አይ ሃቭ ፕሮሞ ኮድ ካላችሁ ከዛ ስለዚህ ፕሮሲድ ለዋለ ማለት ነው። ከዛ እዚህ ጋር ይመጣና እዚህ ጋር ተርም ምትለዋን ተርምስ ኤንድ ኮንዲሽናል አፕላይ ምትለዋን ክሊክ ካደረጋችሁ በኋላ ፕሮሲድ ቱ ፔመንት የሚለውን ክሊክ ታደርጉለታላችሁ ማለት ነው። ካደረጋችሁ በኋላ እንትን ኦርደር ማድረጉን ጨረሳችሁ ማለት ነው። ከዛ እንትን ይላል ብሩን ከፍላችሁ በምትፈልጉበት ቀን ይመጣል ማለት ነው። ካርድ ህትመቶችን በዚህ መልኩ ካየን ቀጥታ የእናንተን ዲሞግራፊክ ዴታ ደግሞ ለምሳሌ የተሳሳተ ከሆነ በመዝጋቢው አካል የተሳሳተ ከሆነ ደግሞ ምን ማድረግ ትችላላችሁ? አፕዴት ማድረግ ትችላላችሁ። ይሄንን እንዴት ነው አፕዴት ማድረግ የምንችለው ካላችሁ ዴታ አፕዴት የሚለውን ቀጥታ ክሊክ ካደረጋችሁ በኋላ እዚህ ጋር ወደ ታች ዝቅ ታደርጉትና እዚህ ጋር ላይ ተለዋጭ ቁጥሩን ታስገቡለታላችሁ። ከዛ ፕሮሲድ ትሉታላችሁ ማለት ነው። ከዛ ቬሪፋይንግ ይልና ኦቲፒ ይልክላችኋል ማለት ነው። ስለዚህ ኦቲፒ 736088 ይሄንን ምን አደርጋለሁ? ቬሪፋይ እለዋለሁ ማለት ነው። ቬሪፋይ እለውና አሁን እዚህ ጋር ላይ አፕዴት ነው። እዚህ ጋር ማወቅ ያለባችሁ አፕዴት አለ፣ ኮሬክሽን አለ፣ ትራክ ሪኩዌስት ስታተስ አለ። እነዚህ በሙሉ አለ። ዳውንሎድ ፕሪንቴብል ክሬዴንሻል አለ። ልክ ብዙ እንትኖች አሉ እዚህ ጋር ጊዜው ግን አሁን ማሳየት የፈለጉት ኮሬክሽን ነው ማለት ተመዝጋቢው አካል
በትክክል ሞልቶት ነገር ግን ኦፊሰሩ ወይም ደግሞ መዝጋቢው አካል ከተሳሳተ እዚህ ጋር ኮሬክሽን የሚለው ጋር ትገቡና እያንዳንዱን ዳታ ታዩታላችሁ። ከዛ ኤዲት ማድረግ የፈለጋችሁት ማለት የተሳሳተባችሁ ዳታ ምንድነው? ለምሳሌ ዜግነት ከሆነ እዚህ ላይ ኤዲት ትሉታላችሁ። እቺኛዋን ኤዲት ምትሏን ኤዲት። ከዛ ዴት ኦፍ በርዝም ከሆነ እዚህ ጋር ታስተካክላላችሁ። ስማችሁ ላይ ከሆነም ልክ ምንድን ታደርጋላችሁ? እዚህኛዋን ዲሞግራፊክ ዴታ ምትሏን ኤዲት ታደርጓታላችሁ እዚህ ጋር የምታዩዋን። ከዛም እዚህ ጋር ደግሞ ሎኬሽን ማስተካከል ከፈለጋችሁ እዚህ ጋር ምን ታደርጋላችሁ? ኤዲት ብላችሁ ከዛስ ምንድነው የምታደርጉት? እዚህ ጋር ማወቅ ያለባችሁ ኮንሰንቱ በትክክል ከሞላችሁ እዚህ ጋር ቼክ ማድረግ የእናንተ ዶክመንቶችን በሙሉ እዚህ ጋር ቼክ ማድረግ ትችላላችሁ። ስለዚህ ምንድን ታደርጋላችሁ? ከጨረሳችሁ በኋላ ሰብሚት ትሉታላችሁ። ኤዲት አድርጋችሁ ከጨረሳችሁ በኋላ እናንተ ማስተካከል የነበረባችሁን ዳታ ካስተካከላችሁ በኋላ ኤዲት ብላችሁ ከዛ ከጨረሳችሁ በኋላ ሰብሚት ቼንጅ ትሉታላችሁ ማለት ነው። የሚያልፈውን ፕሮሰስ ከጨረሰ በኋላ ትክክል ከሆነ ምን ይደረግለታል ማለት ነው? ለተመዝጋቢው አፕዴት ይሆንለታል ማለት ነው፣ ዳታው ማለት ነው። ስለዚህ በዚህ መልኩ የራሳቸውን ዳታ ምን ማድረግ ይችላሉ ማለት ነው? አፕዴት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ኤስኤምኤስ ጠፍቶባችሁ ከሆነ ወይም ደግሞ ጭራሽ ካልደረሳችሁ ምን ማድረግ ትችላላችሁ? እዚህ ጋር ሪሴንድ ኤስኤምኤስ ምትላለች እዚህ ጋር ክሊክ ታደርጉታላችሁ። ከዛ እዚህ ጋር በሁለት መንገድ ኤስኤምኤስን ሪሴንድ ማድረግ ትችላላችሁ። እየጠፋባችሁ ወይም ደግሞ ጭራሽ አልደረሳችሁም። በዚህ መልኩ ምን ማድረግ ትችላላችሁ? የራሳችሁን ቴክስት ወደ ራሳችሁ ስልክ መላክ ወይም ደግሞ ማግኘት ትችላላችሁ ማለት ነው። እንዴት ነው ካልን ቀጥታ እዚህ ጋር ፎን ናምበር እና ሬጂስትሬሽን ናምበር ምትላለች። ስለዚህ ከዚህ ውስጥ የተመዘገባችሁትን ስልክ ወይም ደግሞ ሬጂስትሬሽን ናምበር ባለ 29 ዲጂቱን መምረጥ ካላችሁ እጃችሁ ላይ ካለ ሬጂስትሬሽን አይዲ ወይም ደግሞ ስልካችሁ ከሆነ ስልካችሁ ለምሳሌ እኔ ሬጂስትሬሽን አይዲ ካልሆነ እዚህ ጋር 29 ዲጂቱን ማለት አለብኝ ማስገባት አለብኝ። ስልክ ቁጥር ከሆነ እዚህ ጋር ላይ ቲክ ካደረኩ በኋላ ስልክ ቁጥሬን አስገባለሁ ማለት ነው። ስለዚህ ስልኬን አስገብቼ ከጨረስኩ በኋላ ምን አደርጋለሁ? ሰብሚት ማለትም ሪሴንድ ኤስኤምኤስ ስለዋለሁ። ከዛስ እዚህ ጋር ላይ ምን ይለኛል? ሰክሰስፉል ሴንድ ኤስኤምኤስ ቱ ብሎ ወደ ራሴ ቁጥር ወደ ጠየቁት ቁጥር ምን ያደርግልኛል ማለት ነው? ቴክስቱን ይልክልኛል ማለት ነው። ስለዚህ በዚህ መልኩ የራሳችሁን ቴክስትም ቢጠፋባችሁም ወይም ደግሞ ጭራሽ ካልደረሳችሁ በዚህ መልኩ ቴክስታችሁን ማግኘት ትችላላችሁ ማለት ነው በዚሁ አፕሊኬሽን። ከዚህም በኋላ የሚጨመሩ አገልግሎቶችን በዚህ እየተጨመሩ የሚሄዱ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ይሄንን አፕሊኬሽን ከዛሬ ጀምራችሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። ከቪዲዮ ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ። ሰብስክራይብ ማድረጋችሁን አትርሱ።